አለኝ የምትይው ጉዳይ አይደለም። አሁን ባለው ሁኔታ በድሮ ቢሆን አንተ ብዙ ብር ነው ያለ ማለት 300 ሺህ ብር ብዙ ነገር ይሰራል። የዛሬ 10-15 ዓመት በፊት ነው የምልሽ። አሁን የኔ እናት 1 ሚሊዮን ብር 100 ሺህ ብር በይው። እውነቱን ነው የምነግርሽ። 1 ሚሊዮን ብር አለሽ ማለት 100 ሺህ ብር ነው። ድሮ 100 ሺህ ብር ይሰራ የነበረው ነው የሚሰራው። ትርጉም የለውም ብሩ፣ ቁጥሩ ነው እናንተ የሚታያችሁ። እናንተ 300 ቀረ እኮ እሱ። ዜሮዎች በስተው ራሱ አሁን ትርጉም የለውም። ገንዘብን ማየት ያለብሽ ዜሮቹ መብዛታቸውና ቁጥሩ ሳይሆን ምን ያደርጋል ነው ፖይንቱ። ኢኮኖሚው ነው ልሽ እኮ የየሀገሩ ገብቶሻል አይደል? ስለዚህ 300 ሺህ ብር ኢትዮጵያ ውስጥ ይዘሽ ሄደሽ አሁን ምንም ልታደርጊበት አትችይም። መልሰሽ ስለመሰደድ ነው የምታስቢ። መለወጥ አለብሽ። ቅድሚያ ራስሽ መቀየር አለብሽ። እምቢ ማለት መልመድ አለብሽ። ይሉኝታ አያዝሽ። ገብቶሻል? በራስሽ ሳትቆሚ ቤተሰቦችሽን እንዲህ አድርገሽ አድርጌ አግዛቸዋለሁ ብለሽ የምትሄጂ ከሆነ ነገ ስትወድቂ መልሰሽ እጃቸው ላይ ነው የምትወድቂው። ነገ ስትታመሚ፣ ስታጪ፣ ስትወድቂ፣ ስትቸገሪ ለእነሱ መልሰሽ ሸክም ሆንሽ ማለት ነው። መጀመሪያ ራሳችሁ ነው መለወጥ ያለባችሁ። መጀመሪያ ራሳችሁ ከገንዘብ ትግል ውጡ። ይሄ ማለት ለቤተሰቦቻችሁ ውለታ እኮ ነው። አንቺ ከገንዘብ ትግል ወጥተሽ በቃ በደንብ ስቴብል ሆነ ራስሽን ማስተዳደር ኖሮሽ ራስሽን ከለወጥሽ እኮ ለቤተሰቦችሽ በቃ አንቺ መቼም ሸክም አትሆኝባቸው። አንድ ነገር አቀለልሽላቸው ማለት ነው። ውለታ እኮ ነው ይሄ። ስለዚህ ራሳችሁን ለመለወጥ መሮጣችሁ ወንጀል፣ ጥፋት፣ ሰልፍሽነት አይደለም፣ ትክክለኛው መንገድ ነው። ከዛ ሌላውን ስለመቀየር ታስባለ። እንኳን ለቤተሰቦቻችሁ ለጎረቤት አተርፉም እንዴ? ራሳችሁን ከለወጣችሁ በኋላ እኮ ቤተሰቦቻችሁን ማግዛችሁ እንደውም ለሌላም ሰው ስለመትረፍ ያንን ነው ማድረግ ያለብሽ። ስለዚህ አሁን ያጠፋሽው ጠፍቷል። አሁን ከዛሬ በኋላ ተማሪ፣ ገንዘቡን ያዥው። የኔ እናት ይሄ ላኪ እንግዲህ ምና እምቢ በይ የለም በማለት ልመጂ። አሁን ባትሄጂ ጥሩ፣ ምክንያቱም ትመለሻለሽ። እመኝ፣ አንዴ ወጥተሻል። የበሰበሰ ዝናብ አይፈራም። ወጥተሽ ተነካክተሻል። አንዴ በቃ ስደት ጋር ማለት ከገባሽ ግጥም አድርገሽ ራስሽን ለውጠሽ ቀይረሽ ገንዘብ 90% ሴቭ አድርገሽ ሴፍ ነኝ አሁን ሄጄ ሀገሬ እንሰራለሁ የሚለውን ጥናት አድርገሽ በአግባቡ በተጠና መልኩ የቁጥር ስሌት ኖሮሽ ይህን ያህል ገንዘብ በዚህ ዓመት ውስጥ እሰራለሁ፣ ከዛ እዛ ብሄድ ይህን እንዲያደርገዋለሁ ለዚህ ብለሽ የተጠና ፕላን ይዘሽ ስትገቢ በቃ ስደት ውጭ ላታይ ነው የምትገቢው። ሄደሽ ትፋለሚያለሽ ከህይወት ጋር። እዛ 300 ሺህ ብሯን ይዘሽ ሄድሽ፣ የሆነ ነገር ልክፈታልሽ ወይ ላይሆን ይችላል፣ ወይ ያችንም 300 ሺህ ብር ሊያጫርሱሽ ይችላሉ። ከዛ ሜዳ ወደቅሽ። እንደገና የት ሀገር ልሂድ፣ ፓስፖርት አውጡልኝ፣ እንደዚህ ሌላ ምልልሶሽ፣ ጊዜሽ ይቃጠላል። በዛ መሃል ሞራልሽ፣ እድሜሽ፣ እዚህ ሆነሽ የተወሰነ ሰርተሽ እንኳን ሴቭ ልታደርግ የምትችው ነገር እዛ ሄደሽ እንደገና ባክነሽ እንደገና ደግሞ ሌላ ዙር ተመልሰሽ ደግሞ በጣም ቦሪንግ። ስለዚህ ቁጭ በይና አሁን አጥፍተሻል። ገንዘቡን ስለበተንሹ ነው ይህን የምልሽ። እንደገና ጀምሪ። ስደት ሁሉም ሰው ተመችቶት አይደለም እዚህ የሚሰራው። እዚህ ውስጥ ያሉት እህቶችሽ በሙሉ በማይመች ሁኔታ ውስጥ ነው ያሉት። ሁሉም ቢደራው ሀገሩ ቢገባ ደስ ይለዋል። ግን እየከፋው እያልተመቸው እየተገላመጠም እየታመመም የሚሰራው ቀን ያልፋል ህይወቴን ቀይራለሁ በሚል ነው እየታገለ ያለው። ያበላሸሽውን አትሊስት ትንሽ አስተካኪውና ለመሄድ ብታስብ ጥሩ እንደ ሀሳብ አይመስልሽም? እሺ አሌክስ እያመሰግናለሁ። የምር ስላወራሁት ራሱ ቀለል አለኝ። ከመጨነቅ የተነሳ እንቅልፍ ራሱ እግዚአብሔርን የለኝም። በዛ ቢባል 3 ሰዓት ነው የምተኛው ማለት ነው። ስለዚህ ከዛሬ ጀምሮ ምን አድርጊ መሰልሽ? ስልክሽን አጥፋፊና ወይ ከቻልሽ ሲም ካርድሽን ቀይሪና ለጊዜው ለ3 ወር ነው የምልሽ። ማንም ሰው እንዳታገኝ፣ ማንም ሰው እንዳታወሪ፣ ለራስሽ እረፍት ስጪው ጊዜ። እንቅልፍ ተኝ፣ ስራ፣ እንቅልፍ ስራ ብቻ። በስልክሽ የሚመጣ ምንም ዲስተርብ የሚያደርግሽ ነገር እንዳይኖር፣ ወንድም፣ እህት፣ አጎት፣ አክስት፣ እናት፣ አባት የሚለውን ነገር ዞር አድርጊውና ታይም ስጪው ለራስሽ። የምታደርጊው ምንድነው? በቂ እንቅልፍ ማግኘት፣ ስራሽን መስራት በአግባቡ። በቂ እንቅልፍ ማግኘት፣ ስራሽን መስራት። 3 ወር 6 ወር እንደዚህ አድርጊው። እየተስተካከለ ይመጣል። ጤናሽ፣ ስትረስ ይጠፋል ቀስ እያለ። ገብቶሻል?
ያኔ አይምሮች በትክክል ምን ማድረግ ይጀምራል? ማገናዘብ፣ ሁኔታዎችን ማሰብ ይጀምራል። አሁን እንቅልፍ አተኝም፣ ጭንቀት ነው። እከሌ የሆነ ነገር ይልሻል፣ እዚህ የሆነ ነገር ይሉሻል፣ ተዋክበሻል። በዚህ መሀል የምትወሰኝ ውሳኔ ራሱ አታውቂም። ስለዚህ ለአንድ ለ3 ወር ሚኒመም ከቻልሽ ደግሞ ለ6 ወር ኮምፕሊትሊ ከዛ ከሀገር ቤት የሚመጣብሽን ወሬዎች በሙሉ ቴክስቶች በሙሉ እንዳይመጡ አድርገሽ ብቻሽን ሁኚ ለ6 ወር ያህል። ማንንም አታውሪ፣ ከማንም ሰው ጋር ምንም አይነት ዲስከስ አታርጊ። ከዛ ይስተካከላል፣ እያረፍሽ ትመጫለሽ። ገብቶሻል? አሌክሶሽ አመሰግናለሁ። ኖረልኝ። ገንዘብ ይኸውልሽ፣ ገንዘቡን ያዡ፣ ድንቡሎ ሳንቲም እንዳትልቂ ወደ ሀገር ቤት ከቻልሽ። እንደውም ገንዘብ እንዳይጠይቁሽ ከፈለግሽ አንድ ዘዴ ልንገርሽ። ቀድመሽ ጠይቂያቸው። አንቺ ቀድማችሁ ጠይቋቸው። እንዳይጠይቋችሁ የምትፈልጉ ከሆነ እናንተ ደውሉና ዛሬ ስራ ይብላችሁ። ስራ እዚህ ትንሽ ተበላሽቷል። አሁን ባለውም ሁኔታ ስራ ፈተናል። አብዛኞቹ አሰሪዎቻችን ወደ ሌላ ሀገር ምናምን እየሄዱ ነው እና እዚህ ያው ሰው ጋር ተጠግቼን ያለሁት። እስቲ ያው ሰርቼ የምከፍለው ነገሮች ሲረጋጉ ሰርቼ እከፍላለሁ። እስቲ በምንም ይሁን ተበድራችሁ ላኩልኝ። ከጎረቤትም ከሰፈርም አፈላልጋችሁ አንድ 50-60 ሺህ ብር ፈልጋለሁ። እዛ የምትሰጡት ሰው ይኖራል፣ እዚህ በዚህ ብር ቀይረው ይሰጡኛል እና ላኩልኝ በያቸው። በቃ የሉም። እኔናት ስልክ ስደውይ ራሱ የአንቺ ስልክ እንደ መንፈስ ነው የሚያስጨዋቸው፣ አያነሱት። እንኳን ሊደውሉልሽ ቀርቶ ተገላገልሽ። ቀድመ ጠይቀው ብር ባይዞ ሰው እንዲሸሽ ከፈለግ ብድር ጠይቀው። ቀላል። እሺ እንደዛ አድርጊ። እሺ አመሰግናለሁ። እሺ አመሰግናለሁ። እዚህ ከመጣሁ በኋላ ልጆቼን እኔ በቃ ለሱ ቤተሰብም ጥሩ ስላልሆኑ ለእናቴ ሰጥቼ ነው መጣሁት። የ3 ልጅ እናት ነኝ። ባልሽ ለእናትሽ የሰጠሽው አይደለም? ምን ላድርግ? ጠይብ ትናንሾች ናቸው ገና። አንዱ 6 ወር ልጅ እኮ ነው የመጣሁት። ቪዛ መጣሁኝ ማለት ነው። እሺ ከዛ እሱ ያው እሱን ተቀብሎ እኮ ነው እናትቼ አይቀመጥና እኔም አያቸዋለሁ፣ እኔም ንግድ ይነግዳለሁ። በቃ ያው ውጭ ስለሚበዛው ልጆቹ እናቱ ይሆናሉ አሉኝ። ከዛ እኔ ልጆቼን እናቴ ሰጥቼ ብሩ ምልከው ወደ እሱ ስም ነው። ከዛ ሰው በቃ የሆነ ውሸት ሲነግረኝ እኔ በቃ አላምንም ነበረ። አሁን ደግሞ በቃ እጅ በፍጅ አገኘው የሆነ ከሴት የሚያሳልፈው ነገር ብሩ ደግሞ ይማግጣል። እኔ እሱን ገበናን ደግሞ ወደዚህ ማምጣትም አልፈለኩም። እኔ አንድ ሀሳብ ጠይቃለሁ ብዬ ነው አንተ መጣሁት። ብሩን ወደ እሱ ነው የምልከው ነበር። ለእናቴ ደግሞ ያ ብሩ ሰጠው ሰሞን ስልኩን መስመር አጥፍቶኝ ይጠፋል። ይሄን ብሩን እስከሚያጠፋው ማለት ነው። ከዛ ለእናቴ ደግሞ ወተት መግዣ ራሱ አይሰጠም። እናቴ አልሐምዱሊላህ ምንም ነገር አትፈልግም። ለራስ ሸቃቆ መሆን አስተካኪ እንጂ እኔ የልጆችሽ ብዬ አንድም ነገር አልጠይቅሽም አብሽር ትለኛለች እናቴ። ሰጥቶኛል ስትለኛለች፣ ሳይሰጣትም ሰጥቶኛል አለኝ እሱ ሊኮኛል አለ ትላለች። እኔና እሱን ለማጣላት አልፈለገችም እሷ። አሁን የሚያደርገው ነገር እስኪ ወላሂ አንድ ሀሳብ ንገረኝ እስኪ። እድሜሽ ምን ያህል ነው? እኔ እድሜ 39 ነው። አሁን 39 ነው። አሁን ግንቦት የሚመጣው ግንቦት 39 ነው። ጎሽ እሺ፣ እድሜ ይስጥሽ ከዚህም በላይ። እሺ ሚውት አድርጊና አዳምጪ። የሴቶች እድሜ አሁን በአንድ 39 ገብቶ ጥሩ ነው ያለው ጓዶች እንዲህ ያለበት ከፍ ያለ። አሁን አንደኛ ምን መሰለሽ እናት ባልሽ አንቺን መጠቀሚያ እያደረገሽ ገብቶሻል፣ እየተጠቀመብሽ። እሱ ከማንም ሴት ጋር አሽሽ ገዳም የሚለው በአንቺ ገንዘብ። ይሄ በየትኛውም መንገድ ፌር አይደለም። አሁን እውነት ላይ ሲቆመን ስናወራ ይሄ ትዳር ጥሩ ነው፣ ታገሺ፣ ትከሻ ሰፊውን ምናምን የሚባሉ ነገሮችን እዚህ ጋር ይሰሩ። ፌር መሆን አለበት አይደል? ባላንስ መሆን አለበት። ባልሽ አንቺን ማገዝ አለበት እንጂ
አንቺ ወር ጠብቆ ደሞዝ ሲመጣ ልክ እንደ ደሞዝተኛ ከአንቺ ገንዘብ ይቀበልና ይጠፋል። ስልኩንም ያጠፋል፣ ይደንስበታል፣ ይጨፍርበታል፣ ሴት ይጋብዝበታል፣ እንደፈለገ ከሴት ጋር ይላላጥበታል። አንቺ እዚህ ወገብሽ እስኪላጥ ድረስ ስራ ትሰሪያለሽ፣ ትሸከሚያለሽ፣ ሽንት ቤት ታጥቢያለሽ፣ የማንም ሰው ይገላምጥሻል፣ እንቅልፍ አተኝም። እንዲህ ሆነሽ የምታገኘው እሱ እዛ ሲደንስበት ማየት ይሄ ትዳር አይደል? ትዳር አይደል? ይሄ እውነታውን ስነግርሽ ትዳር መተጋገዝ፣ መተሳሰብ ነው፣ መደጋገፍ። አንቺ እዚህ ስትሰሪ እሱ እዛ ይሰራል። የጋራ የሆነ ነገር ታደርጋላችሁ። ልጆቹን እየሄደ ይደግፋል፣ ልጆቹ የሚያስፈልገውን ያደርጋል። ትክክለኛው መንገድ ነው የምልሽ። ልጆቹ ልብስ ካስፈልጋቸው፣ ትምህርት ቤት ካስፈልጋቸው፣ ምን እንደ አባት ያንን የማያደርግ ከሆነ ባል የለሽ። ይቅርታ ሲንግል ነሽ። ገብቶሻል? ሚዩት አርጊ እና አዳምጪ። ስለዚህ አሁን ከዛሬ ጀምሮ ምንድነው የምታደርጊው? ገንዘብ አትልኪ። ህግ አንድ፣ ሰማይና ምድር ቢጋጠም ገንዘብ አትልኪ በምንም ተአምር። ይህ ስራ ልጆቹን ያግዝ። ለልጆችሽ አንቺ እናት ነሽ፣ ማድረግ ያለብሽን አድርጊ። ለትምህርታቸው፣ ለልብሳቸው፣ ለምን እንዲህ ማድረግ ስትጀምሪ ልጆቹን ወስዳቸዋለሁ ምናምን ይላል። ልብ በይ። የሚሆነው ነው ቀድሜ የምነግርሽ። ልጆቹን እኮ አያሳድጋቸው፣ ግን አንቺን ለመንካት ልጆችን ወሰደ ሊወስድ ነው እንዳቲ ቀድሜ ልንገርሽ። ወጥመድ ነው ይሄ። ውሰድና አሳድጋቸው። ጓዳ አባት አይደለ እንዴ? ጥሩ እኮ ነው። እንደውም እናቴ ከገላገለች ማለት እናቴ እንደውም ትንሽ እረፍት ታርክ። በጣም ልጅ ማሳደግ ከባድ ነው። ወስደህ አትግጣቸው፣ አታሟሟቸው፣ አትገላቸው። አባታቸው ነህ፣ ሂድበት ማለት ያለብሽ አንቺ በሰዓቱ ቆፍጠን እንጂ ልጆቼ እናቴ ጋር ሲሆኑ ጥሩ የሚሆነው እንዳትወስዳቸው ወሰደብኝ እንዲህ የሚለው አሉ እዚህ ውስጥ። ተበላሽ እንደዛ ካልሽ። ስስ ጎኗ ይሄ ነው። ልጁን እየደበደበ እያስለቀሰ በስልክ የሚያሰማትን አሰምታችኋል። እዚህ ቤት እሷ ትንገበገባለች። ልጅ የሆነ ነገር እንደ አባቱ እኮ ነው። ምን ያደርገዋል? ድራማ እኮ ነው እየሰራ ያለ። ስለዚህ አንቺ ቁርጥ ያለ ቆፍጠን ያለ አቋም ነው መያዝ ያለብሽ። ተአምር ቢፈጠር ገንዘብ እንዳትልኪለት ለሱ። ስትሄጂ ሌላውን ጉዳይ ጠረጴዛ ዙሪያ ላይ የምትፈቱት ጉዳይ ይሆናል። አሁን ግን ባለሽበት ሁኔታ ምንም ገንዘብ እንዳትልኪ። ቺት ያደርጋል፣ ይማግጣል። እሱን እዛ ስትሄጂ እቀጥላለሁ አልቀጥልም እፈተዋለሁ ምናምን፣ እሱ የአንቺ ውሳኔ ነው፣ የምታደርጊው ጉዳይ ነው። አሁን ግን መጠቀሚያ መሆን የለብሽ። የማንም ሴት መጋበዣ አይደለም የአንቺ ገንዘብ። የማንም ሴት አሸሽ ገዳሚ መባያ አይደለም። የምትሰሪውን ገንዘብ ዋጋ ስጭው። እንዲህ ለፍተሽ የምታገኘውን ገንዘብ ዝም ብለሽ አትበትኝ። እምቢ ማለት ጀምሪ። ተግባባን? እንደዛ ነው ማድረግ ያለብሽ። ግልጽ ነው። ሚዩቱን አንሺው። ሚዩት ነሽ። አው እምቢ ብያለሁ እኮ ወንድም ብያለሁ። እምቢ ብያለሁ። አሁን 1 አመት ከ9 ወር ሆኖኛል ከሱ መቃቆሚያን ካቆምኩ ማለት ነው። ግን አንድ ቁርጥ ይሄ ልጆቹ ይዤ ለመበተን በፊት ቤተሰቤ በቃ ከሱ መነጠለኝ ፈልጓል። አባዬ ማለት በተለይ አባቴ ፈልጓል። እናቴ ደግሞ እናት አይደለችም፣ ለሁሉም እናት አይደለችም። እሷ ሸም ይዟታል። ግን አባቴ ንክክ ማለት አልፈለገም። እሱን በቃ መቃብር አስገባለሁ አንቺ ብቻ ፍቀጅልኝ ብየዋኝ። እኔ ደግሞ ለልጆቼ አባት እንዴት ይጨክናለው ብዬ ትግስት አድርጊያለሁ። 1 አመት ከ9 ወሬ ነው። አሁን በቃ ለነገሩ ላንሳ ወይ ብዬ ነው አሁን በቃ እስኪ ሀሳብ ከ2 ሰው ከ3 ሰው ከሚዲያ ሊቀበልና መንገዱን ሊቀጥል ብዬ ነው። አሁን 1 አመት ከ9 ወሬ ነው ከሱ ከራራ። ምንም የምታረጊው ነገር የለም። ገንዘቡን ያዥው። አባትሽ በዚህ ጉዳይ እንዳይገቡ ንገሪያቸው። ስመጣን ያስተካክላለሁ። አትነካኩ በያቸው። ኑሮሽን ቀጥይ። ስልክሽን ቀይረሽ ለእነሱ ብቻ ስልክ ስጪና ስራሽን ስጪ። ለማንም መልስ አትስጪ። እሺ